ሰላም የቻናሌ ቤተሰቦች እንደምን ቆያችሁ? ዛሬም አንድ አስደናቂ መጽሐፍ ይዤላችሁ መጥቻለሁ። እስከ መጨረሻ እንድትከታተሉ። ከዜሮ ወደ አንድ የሚል አስገራሚ መጽሐፍ ነው። ከዜሮ ወደ አንድ በፈጠራና በቴክኖሎጂ እድገት ላይ ያተኮረ እጅግ ተጽዕኖ ፈጣሪ መጽሐፍ ሲሆን በ2014 እንደ አውሮፓውያን አቆጣጠር የታተመው ይህ ድንቅ ስራ ፒተር ቲል በ2012 በስታንፎርድ ዩኒቨርሲቲ ውስጥ ስታርታፕ በሚል ርዕስ በሰጠው የክፍል ንግግሮች ላይ የተመሰረተ ነው። የመጽሐፉ ማዕከላዊ ጭብጥ እውነተኛና አብዮታዊ እድገት የሚመጣው ፍጹም አዲስ የሆነ ነገር ከመፍጠር እንጂ ይህም ከዜሮ ወደ አንድ መሄድ ይባላል። ቀድሞ ያለውን ነገር በሌላ መልክ ከመቅዳት ወይም ከማስፋፋት ማለትም ከአንድ ወደ ብዙ መሄድ አይደለም የሚል ነው። ታዋቂው የፔይፓል መስራችና የፌስቡክ የመጀመሪያው ኢንቨስተር የሆነው ቲል ከካበተው ሰፊ ትልቅ የንግድ ልምድ በመነሳት በንግዱ ዓለም ውስጥ ያሉ የተለመዱና የተሳሳቱ የአስተሳሰብ አዝማሚያዎችን በድፍረት ይሞግታል። መጽሐፉ ተራ የንግድ መመሪያ ብቻ ሳይሆን ሌሎች ሰዎች ሊያዩዋቸው የማይችሏቸውን ድብቅ እውነቶች መፈለግን፣ በልዩነት ላይ የተመሰረተ የፈጠራ ሞኖፖሊ መገንባትንና ግልጽ የሆነ የወደፊት እቅድ ቀድሞ መድፈን የሚሰብክ ጥልቅ ፍልስፍናዊ መግለጫ ነው። ፒተር ቲል በቢዝነስ ዓለም ውስጥ ሁለት መሰረታዊ የእድገት መንገዶች እንዳሉ በዝርዝር ያስረዳል። የመጀመሪያው ቀጥተኛ እድገት ሲሆን ትርጉም ገና ያልተፈጠረ አዲስ ቴክኖሎጂንና መፍትሄን መፍጠር ነው። ይህ ሂደት ከዜሮ ወደ አንድ መጓዝን ይጠይቃል። በአንጻሩ አግድም እድገት ማለት ያለውን ነገር ማባዛት ወይም ከአንድ ወደ ብዙ መሄድ ነው። ይህም ውጤታማ ሊሆን ቢችልም እንደ ግሎባላይዜሽን ያለውን ማስፋፋት እንጂ ዓለምን የመለወጥ ትልቅ አቅም የለውም። እውነተኛ ሀብትና ታሪካዊ ተጽዕኖ የሚመጣው ከአዳዲስ ፈጠራዎችን በመስራትና ለየት ያለ እሴት በመፍጠር ብቻ እንደሆነ መጽሐፉ በጥብቅ ያጉላል። ሞኖፖሊን በተመለከተም ቲል ለየት ያለና አነጋጋሪ አመለካከት ያለው እንደርሱ እምነት ሞኖፖሊ ማለት ሌላ ያለና አነጋጋሪ አመለካከት ያለው እንደርሱ እምነት ሞኖፖሊ ማለት ሌላ ኩባንያ ሊያቀርበው የማይችለውም እጅግ የላቀ መፍትሄ የሚሰጥ ድርጅት በመሆኑ ለፈጠራ ስራና ለረጅም ጊዜ እቅድ ሰፊ የገንዘብና የጊዜ እድል ይሰጣል። በሌላ በኩል በቢዝነስ ትምህርት ቤቶች የሚሰበከው ፍጹም ውድድር ትርፍን በማጥፋት የኩባንያዎችን የፈጠራና የማድገም አቅም ይገታል። እውነተኛ ፈጠራ ማለት ሌሎች ሰዎች ገና ያላወቁትን ወይም ያልተረዱትን ድብቅ እውነት ፈልጎ ማግኘት ሲሆን እንደ ኤርቢኤንቢ ያሉ ኩባንያዎች ስኬታማ የሆኑ ሌሎች ያሉትን ትልቅ እድል ቀድመው በማየታቸው ነው። ቲል ግልጽ ብሩህ ተስፋ ያለውን መሪ ይደግፋል። እንዲህ አይነቱ መሪ ስለ ወደፊቱ ጊዜ የተወሰነ ግልጽና ዝርዝር እቅድ ያለው እንጂ በእድል ወይም በድንገተኛ አጋጣሚዎች ላይ የታማመንን አይደለም። በተጨማሪም በኢንቨስትመንትና በስታርት አፕ ዓለም ውስጥ ጥቂት ያልተለመዱና ትልቅ ተጽዕኖ ያላቸው ስራዎች ከሌሎቹ ኩባንያዎች ሁሉ ተደምረው የሚበልጥ ትርፍ እንደሚያመጡ የሚገልጸውን የኃይል ህግ መረዳት እጅግ ወሳኝ ነው ይላል መጽሐፉ። ስኬታማ ለመሆን መጀመሪያ በጣም ትንሽ ጠባብ የሆነን የገበያ ዘርፍ ሙሉ በሙሉ መቆጣጠርና ከዚያ በኋላ ደረጃ በደረጃ ገበያውን ማስፋፋት የሞኖፖሊ ባህሪያትንና ዘላቂ የበላይነትን መገንባት ይረዳል። ምርጥና
ጥራት ያለው ምርቶች በራሳቸው ስለማይሸጡ ውጤታማ የሆነ የማሳመንና የማሰራጨት ዘዴ እንደሚያስፈልጋቸው መጽሐፉ በጥብቅ ያሳስባል። ብዙ መሐንዲሶች በስህተት ምርቱ ጥሩ ከሆነ ሰዎች በራሳቸው ያመጣሉ ብለው ቢያስቡም ሽያጭና ስርጭት ልክ እንደ ምርቱ ራሱ ጥረት ለስኬት ወሳኝና መሰረታዊ ናቸው። ሌላ በመጽሐፉ ውስጥ ትኩረት የሚስብ ነጥብ በሰውና በማሽን መካከል ያለው ግንኙነት ነው። ቴክኖሎጂ ሰዎችን ሙሉ በሙሉ መተካት የለበትም። ይልቁንም የሰውን ልጅ የማሰብና የመስራት አቅም በከፍተኛ ሁኔታ የሚያግዝ መሆን አለበት። የፕላቲር ሶፍትዌር መሳሪያዎች የሰው ልጅ የደህንነት ተንታኞችን የሚያግዙበት መንገድ ለዚህ አብሮ የመሰራት ስልት ጥሩ ምሳሌ ነው። አዳዲስ ስታርታፖችም ደፋር መሆንና ገና ከመጀመሪያው መሰረታዊ የባለቤትነት የውሳኔ ሰጭነትና የአመራር መዋቅራቸውን በሚገባ ማስተካከል እንዳለባቸው ምዕራፉ በዝርዝር ይተነትናል። ውድድር በትንሽና ትርጉም በሌላቸው ነገሮች ላይ ብቻ እንድንታገል በማድረግ ትላልቅ እና አዳዲስ እድሎችን እንድንስት ስለሚያደርገን ከመወዳደር ይልቅ ልዩ መሆንን መምረጥ ብልህነት ነው። እንደ ቲል አባባል ደስተኛ እና ስኬታማ ኩባንያዎች ልዩ በመሆናቸው ወይም የፈጠራ ሞኖፖሊ በመሆናቸው ሲለያዩ፣ ውድቀቶች ግን ሁሉም እርስ በርስ የገጠሙትን ውድድር ማሸነፍ ስላልቻሉ ተመሳሳይና አሰልቺ ይመሳሰላሉ። የአንድ ኩባንያ እውነተኛ ዋጋ የሚለካው ዛሬ ባለው ገቢ ብቻ ሳይሆን ወደፊት በሚያመጣው ዘላቂ የገንዘብ ፍሰት በመሆኑ በገበያው ውስጥ ዘላቂና የማይናወጥ የመጨረሻ የፈጠራ ባለቤት መሆን ስትራቴጂያዊ ብልህነት ነው ይላል። የኩባንያው በህልም ስለለዩ ጥቅማ ጥቅሞችን ሳይሆን ስለ ጋራ ራዕይና ዓላማ መሆን እንዳለበት መስራቾች ብዙውን ጊዜ የተለየና ለየት ያለ ባህሪ ያላቸው መሆናቸው ለድርጅት ጥንካሬና ልዩ ማንነት እንደሚሰጥ ቲል ይሞግታል። መጽሐፉ የሰው ልጅ እንደ ግለሰብ ሆነ እንደ ማህበረሰብ ምርጫ እንዳለው በመግለጽ ይጠቃለላል። ምርጫችን ወይ አዲስ ነገር ባለመፍጠር ባለበት መረገጥ እና ተከትሎ በሚመጣው ውድቀት ውስጥ መጥፋት ነው፣ ወይም ደግሞ በአዲስ ቴክኖሎጂ የታገዘ ትልቅና ፈጣን እድገት መፍጠር ነው። ቲል ዝም ብለን እንድንበላሽ ሳይሆን ዓለምን በአዲስ ፈጠራ እንድንገነባ፣ እንድንቀይርና የወደፊት ዕጣ ፈንታችንን በእጃችን እንድንይዝ በኃይል ይገፋፈናል። እያንዳንዱ ታላቅ እድል በታሪክ ውስጥ የሚከሰተው አንድ ጊዜ ብቻ በመሆኑ ከመቅዳት ይልቅ መፍጠር ለነገው ዓለም ብቸኛውና አስተማማኙ መንገድ ነው ይላል። ስለዚህ ከዜሮ ወደ አንድ የሚለውን መጽሐፍ በገበያ ላይ አግኝተን ብናነብ ለቢዝነሶቻችን፣ ለኢንቨስትመንቶቻችን እንደዛውም ለምናስበው ነገር ሁሉ አእምሮአችን የሚያስፋፋ አዲስ ቴክኖሎጂን እንድናገኝ አቅጣጫ የሚያሳይ መጽሐፍ ከመሆኑም የተነሳ በገበያ ላይ አግኝተን ገዝተን ብናነበው እጅግ በጣም ይመረጣል። ቻናሌ ደግሞ ከተመቻችሁ ላይክ እና ሼር እንደዚሁም ሳብስክራይብ በማድረግ ቀጣዮቹ መጽሐፍቶች እንዲመጡ ይረዳችኋልና አመሰግናለሁ።